ማለት እንተዋወቃለን እንዴ? አትቀልድ እንጂ ጀማል። የምን ጀማል ነው? ከየት ታውቀኛለህ? አዎ አትቀልዳ። ምን እየፎገርከኝ ነው እንዴ? የሁለት ሚስት ተከታታይ ሲትኮም ድራማ ስፖንሰሮች ኢትዮ ሳዳት፣ አረቢያን መጅሊስ፣ ኢትዮ የመኒ ሄርባል ሜዲሲን ናቸው። እንዴ ይሄ ጀማል አይደል እንዴ? አሚና ክፍለ ሀገር ሄደዋል አላልሽኝ? ታዲያ እዚህ ምን ይሰራል? ጀማል 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 አንተ ጀማል አይሰማም እንዴ? ጀማል አንተ ስትጠራ አሰማም እንዴ? ደጋግሜ ጠራው እኮ። እኔ ነው የምጠራው? አዎ ማለት እንተዋወቃለን እንዴ? አትቀልድ እንጂ ጀማል። የምን ጀማል ነው? ከየት ታውቀኛለህ? አዎ አትቀልዳ። ምን እየፎገርከኝ ነው እንዴ? ደሞ እንዲህ ያላችሁ ሰው መዝረፍ ጀመራችሁ አይደለ? ሌባ አንተ ያማሃል እንዴ? ጀማል አይደለም እንዴ? ይኸውልህ ሰውዬ፣ ሌላ ነገር ከመፈጠሩ በፊት ካጠገቤ ዞር በደልኝ። እንዲህ አይነት ሌብልነት እናቃታለን። ፋራ አደረከኝ እንዴ? ሌባ ደግሞ ጀማል የምትለውን ነገር እዛ ሄደህ ፈልግ። ዞር በልልኝ ወደዛ። ምን ይላል? ሰው ሁሉ ታመመ እንዴ? እኔ ነኝ ወይስ እሱ ነው የታመመው? ቆይ ጀማል ክፍለ ሀገር ሄዷል አላለችኝም እንዴ? ታዲያ እዚህ ምን ይሰራል? ማን ነው የታመመው? ቆይ እኔ ነኝ ወይስ እሱ? ወይኔ እኔ ክፍለ ሀገር ሄጄ እንዳይሆን አዲስ አበባ ነኝ ክፍለ። ይቅርታ እናት ይቅርታ። አቤት። የት ነው ያለነው አሁን? ሰፈሩ ነው ቤተል ነው? ምን ነው ቤት ጠፍቶ ነው ወይስ ለከፋ መሆኑ ነው? ኧረ አልጠፋኝም። ለከፋም አይደለም። አዲስ አበባ ነን አይደል? ክፍለ ሀገር አይደለም አይደል? አቦ ወደዛ ለራሴ ደብሮኛል። ሙድ ይዛል እንዴ? የምሬን ነው። ሙድ እያዝኩ አይደለም። አዲስ አበባ ነን አይደል? ምናልባት ረስቼው ክፍለ ሀገር ከሄድኩ ብዬ እኮ። ምን ይታወቃል? ሊያደርጉት ይችላሉ እኮ። ምን? ኧረ እባክህ ጭራሽ ከመንግስት ጋር ልታነካካኝ። በልቻው ጭራሽ ሰላይ ላኩብኝ እንዴ? ምንድን ነው የምታወራው? ግራ ገባኝ እኮ። እንዴ እኔ እኮ ምን ሆናለች ብዬ ነው ስጠፊ ሱቅ ድረስ የመጣሁት። ወይ ለካ አልነገርኩሽም። ልጅቷ እኮ ክፍለ ሀገር ብላ ከሄደች በኋላ ምንም አንድ ቀን መርፍ ብዬ ተቀምጬ አላውቅም። እንዴ ልጅቷ ሄደች እንዴ? አባረርሻት? ወይ እንደዛ እንኳን አይደለም። አጎቴ ታሟል ሄጄ ሊያቸው ስትለኝ ምንም ማድረግ አልቻልኩም፣ ፈቀድኩላት። ባለፈው ታማው ሊታከሙ መጥቷል ነበር እንዴ? ባክሽ የቤት ሰራተኞች መውጣት ሲፈልጉ የሩቅ ዘመዳቸው ትዝ ይላቸዋል። እንሂድና እንጠይቅ ነው የሚሉት። ወይ እንደዛ ሳይመስለኝም ከሄደች በኋላ እናገራታለሁ። አጎትየው ታሟል። እንደዛ ከሆነ ጥሩ። ታዲያ የቤቱም የውጭም ስራ ቢዚ አድርጎሽ ነው የጠፋሽው? ቀላል በጣም ነው የደከመኝ። የምታይ ምንም አልቻልኩትም። አይዞኝ ጓደኛዬ። እና መች መጣለው አለች? እሺ እስካሁን አልነገረችኝም። ብቻ ቶሎ ብትመጣልኝ አሪፍ ነበር። አው ወይ የውጭውንም የቤቱንም ስራ መስራት እኮ በጣም ነው የሚያደክመው። እኔ የቤቱ ብቻ እንዲህ ካደከመኝ አስቢው አንቺ። ጎሽ አንቺም ከተረዳሽኝ አንድ ነገር ነው። በዛ ላይ ጀማል ራሱ ቤት የለም። ምን ነው? እሱም ክፍለ ሀገር ከትላንት ወዲያ ነው ሄደው። ደግሞ የእሱ አጎት ምን ሆኑ? ማክሽ እሱ ለስራ ነው ሄደው እቃ ለማምጣት። ወይ የኔ ጓደኛ ብቻሽን ባዶ ቤት ታቅፈሽ ነው ያለሽው? እኔን እና ላጤነት እንዴት ይዞሻል? ኧረ እሱ ከሄደ በኋላ ቤት ሂጅ አላውቅም። እና ምን ኑር ጋር ነው ያለሁት? አዎ ይሻልሻል። ባዶ ቤት ምን ትሰሪያለሽ? እና ጀማል ስራ እየሰራ ነው? አልሐምዱሊላህ በትንሹም ቢሆን ገባ ወጣ እያለ ነው። አይ በጣም ጥሩ። ግን እንዴት ክፍለ ሀገር እንዴት ፈቀድሽለት? ምን ማድረግ እችላለሁ? አትስራ ቤት ቁጭ በል አለለው። ቢሆንም ባሎችን ለቀቅ ማድረግ ጥሩ አይደለም። አመላቸውን እያወቅሽ አስጠንቅቄም ቢሆን ልኬዋለሁ እንጂ እኔም ቢሆን እንዲሄድ አልፈለኩም ነበር። እሱማ አዎ፣ ግን በረጅም ገመድ አድርገሽ ብትለቂውም የተፈታ መስሎት አጉል እንዳይሆን ብዬ ነው። አማራጭ የለኝም ባክሽ። ወይ እንዴት ተጠፋፍተና ስንት ወሬ ያመለጠኝ። ደግሞ ምን ፈልጎ ነው የሚደውልልኝ? ማን ነው? መኑር ነው። ሄሎ ሄሎ እህቴ። የምን እህቴ ነው? እንደ ትላንቷ መሻለው ልትል ብቻ እንዳይሆን ምንም ብትል አልሰማህም። አረ ለሱ አይደለም። እና ታዲያ ምንድነው እንዴ? ቆይ ጀማል ክፍለ ሀገር ሄዷል ብለሽኛ ነበር እንዴ? አዎ ምንድነው? ረስታው ድጋሚ ልጠይቀኝ ነው? አረ አይደለም። ታዲያ ከመቼው ተመለሰ ብዬ እኮ ነው። ማለት የት ነው የምታየው ደግሞ? እንዴ አሁን እዚህ ሰፈር አይቼው ነው። ጤነኛ አይደለም እንዴ ሰውዬ? ወይ ተሳስተህ አንተ ክፍለ ሀገር ሄደህ እንዳው? አረ አልሄድኩም። እኔ ራሱ እንደዛ መስሎኝ ብታይ ሰው ስጠይቅ አልሄድኩም አሉ። አረጋገጡልኝ። ጭራሽ እኔ አልበቃ ብሎ መንገደኛ እያስቆምክ ስራ ፋውን ስፈታ ጀመርክ?
እቲ አይቼዋለሁ እያልኩሽ በአይኔ በብሌኔ አይቼዋለሁ እያልኩ ለምን አታምኚኝም አሚና? ደሞ ጠርቼ ሳዋረው እኔ ጀማል አይደለሁም ልዘርፈኝ ነው እንዴ አንተ ሌባ ብሎኝ ጥሎኝ ሄደ። አረ ጥሩ ሰው ነው ያጋጠመ። እንዴት ሌላ መንገደኛ ቢሆንማ ይሄኔ አናትህን ብሎ ነበር የሚገላገልህ። አሁን ስራ አታስፈታኝ። አይቼዋለሁ እያልኩሽ ኧረ እመኚኝ። አንተ ጭራሽ ከመርሳት በተጨማሪ እዚህ ከተማም የሌለ ሰው ማየት ጀምረሃል። በልቻው ቀልደኛ። ቆይ እኔ ነኝ ሰው ነው የታመመው? ግራ አጋቡኝ እኮ። አይመኑ ምንድነው ሰላም አይደለም እንዴ? አረ መኑር እያለ ምን ሰላም አለ? ምን ነው የትላንቱ አልበቃ ብሎት ጭራሽ ደውሎ አሁን ደግሞ ጀማልን አየሁት እኮ ነው የሚለኝ። የቱ ያንቺን ጀማል? እና ሌላ ማን ጀማል አለ? እንዴት ሆኖ? እኔ ከታ አቅለታለሁ አየሁት ነው የሚለው። ከክፍለ ሀገር መጥቶ እንዳይሆን። አንቺ ደግሞ ካሱ ባሽ እንዴ ሳይነግረኝ እንዴት ነው የሚመጣው? ያው ሰርፕራይዝ ለማድረግ ነው። ጀማል ነው ሰርፕራይዝ የሚያደርገኝ? ምን ያንሰዋል? እሱ አዎ ብዙ ጊዜ ሰርፕራይዝ አድርጎኝ ያውቃል። ግን የሱ የሚገርመው ችግር ውስጥ በመግባት ነው እኔ ሰርፕራይዝ ነው ያደረገኝ። አንቺ ደግሞ አታስቂኝ እስኪ። ለማንኛውም መኑር ልክ ሊሆን ይችላል ብዬ ነው። ምን እሱ ልክ ይሆናል? ትላንት እዛ ለማደር ቤላል እንደ ጉዱ ነው የሰማሁት። ምን ነው? ኧረ ተይ አምሽቶ ነው የሚገባው። በዛ ላይ ደግሞ ቤቱን በጥብጥ አድርጎታል። ሚስቱ ከኔ ደብቃ ነው እንጂ ለመመለስ በጣም አስቸጋሪ ሰው ሆኖ ነው የጠበቀኝ። ደግሞ እኮ ይዋሸኛል ዛሬ ብቻ ነው ያመሸሁት ብሎ እና ይሄ ሰው ነው ጀማልን አየሁት የሚለው። ሆ እንዴ ምንድነው? ወይኔ ጉዶን ኩልሽ እንዴ ተረጋጋ። ምንድነው? አረ ምን እረጋጋለሁ? አሁን ቆይ ምንድነው የሚሻለው? እንዴ ቆይ ምን ሆነህ ነው? ለምን ይሆን ኮን ተረጋግታስ ነግረኝ። ምን እረጋጋለሁ? በቃ አበቃልኝ። ቆይ ምንድነው? ስራ ፍለጋቢ ለስራ የቀጠረኝ ሰው ጋር እየሄድኩኝ ነበር። እና ምን ሆነ? ይሄ የተመታ ሸይጣን የሆነ ልጅ መንገድ ላይ ሲሄድ አላገኘኝም። ማንን ያገኘኸው? አረ ተይኝ። ማን ነው ንገረኝ። እንዴ ይሄ ሸይጣን መኖር ተብዬ ነው። መንገድ ላይ እኮ ነው የተገናኘነው። ምን መኖር አገኘህ? ዋው አውቄው ነበር እኮ ከትላንት ጀምሮ ውስጤ ጥሩ ነገር እየተሰማኝ አይደለም። አትውጣ ብዬሽ ነበር። እኔ እኮ እዛ ምን ይሰራል ብዬ እንጂ እኮ ተጠቅቄ ነበር የሄድኩት። ይሄ ሸይጣን ግን እንዴት እንዳየኝ አላውቅም። አይ ጀማል እንደው ስራው ቢቀርስ። እሺ አሁን ምን ተሻለ? እኔ አላውቅም። ብቻ መንገድ ላይ ያወራራጠ ሊያናገረኝ ሞከረ። ጭራሽ አናግሮሃል? እሺ ምን አልከው? እኔ ጀማል አይደለሁም ልዘርፈኝ ነው እንዴ ብዬ ሰድቤ አባረርኩት። ምን አይነት ጣጣ ነው? ብቻ ያ በሽታው ተነስቶበት እንዲራሰው ዱዓ ማድረግ ነው። አዎ እባክሽ፣ እኔም በቃ ትንሽ ተስፋ ያደረኩት በሱ ነው። ወይ ጣጣ ደግሞ መኖርን አላምነውም እኮ። አንዳንድ ጊዜ ሆን ብሎ እኛን እየተከታተለን ነው የሚመስለኝ ነው እንጂ እዛ ቦታማ ያለ ምክንያት አይመጣም። እየተከታተለኝ ቢሆን እንጂ። አሁን በቃ ምንም ማድረግ አንችልም። ተረጋጋ በቃ። ከዛ በኋላ ደግሞ ትንሽ ቆይታ አሚና ጋር ትደውልላታለህ። እንዴ ቆይ ለምን ብዬ ነው መደውለው? አየኝ ብዬ ነው መደውልላት? እስቲ ተረጋጋ። ለምን አየኝ ብለህ ትደውልላታለህ? ዝም ብለህ ለሰላምታም ቢሆን ዝም ብለህ ደውልላት። ኧረ ባልደውልላት ይሻለኛል ዝም ብል። ይኸውልህ ጀማል ተረጋግተህ ምንም እንዳልተፈጠረ ሆነ ትደውልላታለህ። ያለበለዚያ ዝም ካልክና እሱ ደውሎ ካናገራት፣ ካለበለዚያ ደግሞ መኖርን አምና ነው ጥርጣሬ ውስጥ የምትገባው። እሱማ አዎ። ስለዚህ በቃ አሁን ተረጋጋ። እሷ ደግሞ የመኖርን ባህሪ በደንብ ስለምታውቅ እርግጠኛ እስካልሆነች ድረስ ልታምነው አትችልም። እሺ በቃ ኢትዮ የመን የባህል ሕክምና ማዕከል ለዚህ ፕሮግራም ስፖንሰር በመሆኑ ደስታ ይሰማዋል። በድርጅታችን ውስጥ ከምንሰጠው አገልግሎት ውስጥ ከጉበት ቫይረስ ጋር በተያያዘ እንዲሁም ደግሞ ከኩላሊት ጠጠር ወይንም የሐሞት ጠጠር እንዲሁም ደግሞ ፊኛ አካባቢ ላይ ፕሮስቴት ፕሮብለም ወይንም ይሄ ፕሮስታታይቲስ የሚባል ፕሮብለም ላጋጠማችሁ ማለት ነው፣ ሽንትን መቆጣጠር ለማትችሉ በእነዚህ ችግሮች ለምትሰቃዩ እህት ወንድሞቻችን ወደ ኢትዮ የመን የባህል ሕክምና ማዕከል በመምጣት ዘላቂ የሆነ መፍትሄ የምታገኙበት ማዕከል ነው። አድራሻችንም አዲስ አበባ ዓለም ባንክ ሜዳ መስጂድ አጠገብ ነው የምንገኘው። ስልክ ቁጥራችን 0911 30 65 93 እንዲሁም 0982 17 77 86 ወይም 87 ላይ ታገኙናላችሁ። በቃ አሁን ተረጋግተህ ደውልላት። እሺ ይኸውልህ ጀማል ተረጋጋ፣ ምንም እንዳትደናገጥ። አሁን ተረጋግተህ ደውልላት። በኋላ ደግሞ ዘባርቃ ሌላ ጉድ ውስጥ እንዳትገባ። ቆይ ግን እሺ ደውዬ ምንድነው የምላት? መኖር ነገረሽ እንዴ? ተገናኝተን ነበረ በላት።
እንደዛ ይሻላል? ምን አይነቱ ነው? ጭራሽ ይሻላል ይለኛል እንዴ? ይሄንን እኮ ነው የምለው። ተደናብረህ እንዲህ ችግር ውስጥ የምትከተኝ። ቢጨንቀኝ እኮ ነው። ደውለህ ዝም ብለህ አውራት። እንዴት ነሽ ስለውሏ ምናምን ዝም ብለህ ጠይቃት በቃ። ከዛ እሷ የምትልህን ሰምተህ እንዳወቀችና እንዳላወቀች እናጣራለን። እሺ ሄሎ ሰላም አለይኩም። ወአለይኩም ሰላም ጀማል፣ እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ሁሉ ሰላም? ምን አዲስ አለ? ምንም የለም፣ እንደተለመደው ነው። እርግጠኛ ነሽ? ምንም አዲስ ነገር የለም? ምንም የለም። ምን ነው? አይ ምንም። እንዴት ነው የሄዳችሁበት? ተሳካ? አዎ ምንም አይልም፣ ተሳክቷል። እና መች ለመምጣት አሰባችሁ? ገና አልወሰንም። ስንወስን ግን አሳውቅሻለሁ። እና ምን አዲስ ነገር አለ? ምንድነው 10 ጊዜ ምን አዲስ የምትለኝ? ምንድነው የተፈጠረ ነገር አለ? አረ የለም፣ ምንም የለም። አይ ብቻሽን ጥይሽ ስለመጣሁ ጨንቆኝ እኮ ነው። አታስብ፣ ደህና ነኝ። ባይሆን እድሜ ረጅም ነው። ቅርብ ሰዓት እያነሳንህ ነበር። ከማን ጋር? ከመኑር ጋር ነው። እንዴት ማለት? ማለቴ ለምን ታነሱኛላችሁ? በምን ምክንያት? ያው መኑርን ታውቀው የለ? መንገድ ላይ ጀማልን የሚመስል ሰው አየሁ ብሎ አንዴ ጀማል ነው አይደለም ስለው ጀማል ነው ሲለኝ፣ በቃ በዛ ስንጨቃጨቅ ነው ያረፈድነው። እንዴ እኔ ነኝ የሚመስል ሰው? ቢሆን ነው እንግዲህ ሄዶ በግድ ጀማል ነህ የሚለው አለ ብለሽ ነው እኔ ነኝ የሚመስል ሰው? ለነገሩ ልክ ነሽ። ዓለም ላይ እኮ እናንተ ነኝ የሚመስል ሰው 7 አይነት ሰው አለ በሚል ቲቪ ላይ ተመልክቼ ነበር። ምናልባት ከዛ ውስጥ አንዱን አይቶ ይሆናል። ያው ቢሆን ነው የሱ አልበቃ ብሎት ጀማልን አየሁት ብሎ እኔ ጋር ደውሎ ሲነዘንዘኝ ነበር። ወይ ክፍለ ሀገር መሄድን ሲሰማ ናፍቄው እንዳይሆን። ኧረ እባክህ ይሆናል። በቃ ለማንኛውም ቶሎ እንደመጣሁኝ አብረን ሄደን እንዘይረዋለን ኢንሻአላህ። በቃ ለማንኛውም ከመምጣታችሁ በፊት ቀደም ብለህ አሳውቀኝ። እሺ አሳውቅሻለሁ። እሺ በቃ ማታ ስገባ እደውልልሃለሁ። እሺ ቻው። አውቄው ነበር እኮ ሸይጣን የሆነ ሰው። ምንድነው? እንዳየኝ ደውሎ ነግሯት ነበር። እና ደውሎ ቢነግራትም አላመነችውም። ያው አመሉን ስለምታውቅ ነው መሰለኝ ዝም ብለዋለች። አልሐምዱሊላህ ነግሬ ነበር እኮ እሱን ሳታዩ ልታምነው እንደማትችል። ግን ቢሆንም ወደ እሷ ቤት እስክትሄድ ድረስ ከዚች ንቅንቅ ማለት የለም። በቃ ሌላ ጣጣ ውስጥ ደግሞ ድጋሚ እንዳንገባ። እሺ ቆይ ግን ስራስ? የምን ስራ ነው? አርፈህ ተቀመጥ እባክህ። እሷ ጋር ከሄድክ በኋላ ስራውን ማፈላለግ ትችላለህ። እንዴ አልነገርኩሽም እንዴ? ምኑን? ለካ በዚህ ድንጋጤ ውስጥ ሆኜ እርግፍ አድርጌ ረስቼዋለሁ። ለስራ ጉዳይ ብዬ ሰው ላገኛ ነበር የወጣሁት። አዎ እና የስራ ጉዳይ እኮ ተሳካ። ሰውዬው እኮ ከነገ ጀምሮ ስራውን እንድጀምር ነገረኝ። የምርህን ነው? አዎ ደስ ሲል። እና ይሄንን የመሰለ ዜና አሁን ነው የምትነግረኝ? ምን ላድርግ? ያ የእርጎ ዝንብ በደስታ መሃል ጥልቅ ብሎ አስረስቶኝ ነው። ስለዚህ በቃ ከነገ ጀምሮ ወደ ስራ ማለት ነው። ደስ ሲል። ሁሉም ነገር ቦታውን እየያዘ ነው። አዎ አሁን ወደ መጨረሻው ጊዜ ሳንቃረብ አይቀርም። ከዚህ በኋላ ምንም የሚያስጨንቅ ነገር የለም። እንደ አፍህ ያድርግልን። አሜን። ከኔ የምታመልጥ መስሎ ነበር። ሁሉንም ነገር በአንድ ቦታ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር። አድራሻችን ቁጥር 1 አዲስ አበባ ቤተል ቢጫ ፎቅ አጠገብ፣ ቁጥር 2 ማርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ፉሪኖክ ማዲያው ፊት ለፊት። እንዲሁም በክፍለ ሀገር ለምትገኙ በድሬዳዋ፣ አሶሳ፣ ቡታጀራ፣ ሽሬና ሰመራ ቅርንጫፎችን ከፍተን ምርቶቻችንን ቅርብ አድርገናል። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር። ምንድነው? ጃኬት ነው እንዴ? ቆይ በዚህ ፀሐይ ይሄንን ጃኬት አድርጌ ሰራተኛ ሳይሆን ሌባ እኮ ነው የምመስላችሁ። እንዴ እዛ ስትደርስ ታወልቀዋለህ። ቢያንስ በዚህ ኮፍያ ባለው ነገር ተሸፋፍነ ብትሄድ ይሻላል። ደግሞ እንደ ትላንቱ አንድ ሰው አይቶ ሌላ ጣጣ ውስጥ እንዳንገባ። እሺ በቃ ከቻልክ ደግሞ ማስክ ገዝተህ አድርግ መንገድ ላይ። አሬ በቂ ነው። በልሽ አደራ፣ በቃ ተጠንቀቅ። ግድ ሆነብኝ እንጂ ከዚህ ቤት ባትወጣ ደስ ይለኝ ነበር። አትጨነቂ፣ በቃ ተጠንቅቄ እሄዳለሁ።
እሺ በቃ ቻው ከቻልክ በጊዜ ተመለስ እሺ እሺ በቃ ቻው ሰላም ሁኑ እሺ ቻው ሻውን የት ሄደ ይባላል እርግጠኛ ነኝ አይቼዋለሁ ራሱ ነው ይሄን ጉድማ ላሚና ነግራታለሁ ሄሎ አቤት ሄሎ ጓደኛዬ የት ነው ያለሽው እንዴ ሰላምታ አይቀድም ምን ሰላም አለ አሁን የት ነው ያለሽው ስራ ቦታ ነኝ ምን ነው ጉድሽን አልሰማሽም እንዴ ምን ሆነሻል ምንድነው አትናገሪ እንዴ አሁን በአይኔ በብረቱ ጀማልን አላየው መሰለሽ ምን ወይኔ አሚና ጉድ ሆነሻል በይኛ ምን ያረጋል እርግጠኛ ነሽ ጀማልን አይተሽዋል መቼም እኔን እንደመኑር አላምንሽም እየዋሸሽ ነው ልትይኝ ባልሆነ በአይኔ በብረቱ እኮ ነው ያየሁት ወይኔ አሚና ቆይ ለምን ይዋሸኛል በዚህ ልክ ለምን በምን ምክንያት እሱን አጣርተሽ ምትደርሺበት ነው የሚሆነው አሁን ግን ተረጋግተሽ ምን ማድረግ እንዳለብሽ ነው ማሰብ ያለብሽ እንዴ ይሄንን ጉድ ነግረሽ እንደው ተረጋግቼ ላስብ የምችለው እሺ አሁን የት ነው ያለው የት ነው ያለሽው አንቺ ራስሽ የት ነው እንሂድ ወዴት ነው የምንሄደው ጀማል ነው ያልሽኝ ቦታ ነው እንዴ አሁን እኮ እኔ ህንጻ ውስጥ ከሆነ ሰውዬ ጋር ሲጋባየቸው ተከትየው ብፈልጋቸው አጣሁት እኔ የምናገኛቸው አይመስለኝም ምንም ብትኝ አልሰማሽም ቆይ እንደውም ከመሄድ እደውልለታለሁ ማን ጋር ነው የምትደውይው ቆይ ጀማል ጋር ነው እንደሱማ አይሆንም ቆይ ተረጋጊ ደውለሽ ምን ልትዩ ነው እሱን እኔ ነኝ የማውቀው የባሰ እንዲጠራጠር ነው የምታረጊው ደውዬ ያለበት ድረስ እንደመሄድ ነግረዋለሁ የዛን ጊዜ ወይ እናንተ ወይ እሱ እውነተኛ መሆናችሁን አረጋግጣለሁ ምን አገባኝ እኔ ሆ ሄሎ ጀማል ሄሎ አቤት ምን ነው ሰላም አይደለሽም እንዴ እሱን ተው የት ነው ያለኸው እንዴ የት ነህ ማለት ምን ነው ችግር አለ እሱን ተውና የት ነው ያለኸው አሁን ያለህበት ድረስ መምጣት ፈልጋለሁ ንገረኝ የት ነው ያለኸው እንዴ ምን ሆነሻል አሚና የተፈጠረ ነገር አለ የት ነህ ንገረኝ የሁለት ሚስት ተከታታይ ሲትኮም ድራማ ስፖንሰሮች ኢትዮ ሳዳት፣ አረቢያን መጅሊስ፣ ኢትዮ የመኒ ሄርባል ሜዲሲን ናቸው። ለአረቢያን መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶችን ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ በአልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮ ሳዳት አረቢያን መጅሊስ ድሬዳዋ፣ ጅጅጋ፣ አሶሳ፣ ሰመራ፣ ደሴ፣ ጎንደር በወኪላ ክፋፋዮች ከ5 ዓመት ዋስትና ጋር አዳዲስ አይነግቡ መጅሊሶችን በማቅረብ በደንበኞቹ ዘንድ ታማኝነትን አትርፏል። ኢትዮ ሳዳት አረቢያን መጅሊስ አድራሻ ቁጥር 1 አዲስ አበባ ቤተል ቢጫ ፎቅ ወረድ ብሎ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230። ኢትዮ ሳዳት አረቢያን መጅሊስ